ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ሐሙስ ግንቦት 13 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። በአሊደሮ የታገቱት መንገደኞች ቁጥር ከ40 እንደሚበልጥ ተረጋገጠ። ከአዲስ አበባ ተነስተው ወደ ደብረ ማርቆስ በአውቶቡስ በመጓዝ ላይ የነበሩ በርካታ ተሳፋሪዎች በታጣቂዎች መታገታቸውን የትራንስፖርት አገልግሎት ሰጪ ድርጅት አስታውቋል። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። የትግራይ ትምህርት ቢሮ የትምህርት ዘመኑ ቀደም ብሎ እንዲዘጋ ወሰነ። ትምህርት ቶሎ የሚዘጋበት ምክንያትም በነዳጅ እጥረትና በበጀት መቋረጥ ችግር ምክንያት መሆኑን አስታውቋል። ተጨማሪ መረጃ ይዘናል። ኢትዮጵያ በዜጎቿ ላይ እየደረሰ ያለውን ጥቃት የሚከታተል ልዑክ ወደ ደቡብ አፍሪካ እንደምትልክ አስታወቀች። ተጨማሪ አለን። በጣና ሐይቅ ላይ በደረሰ ድንገተኛ የጀልባ መስመጥ አደጋ የብዙ ሰዎች ሕይወት አለፈ። የዜናችን አካል ነው። ዜናዎቻችንን በዝርዝር እናቀርባለን። በቅድሚያም በአሊደሮ የታገቱት መንገደኞች ቁጥር ከ40 እንደሚበልጥ ተረጋገጠ። ከአዲስ አበባ ተነስተው ወደ ደብረ ማርቆስ በአውቶቡስ በመጓጓዝ ላይ የነበሩ በርካታ ተሳፋሪዎች በታጣቂዎች መታገታቸውን የትራንስፖርት አገልግሎት ሰጪ ድርጅት አስታውቋል። እገታው የተፈጸመውን በኦሮሚያ ክልል ሰሜን ሸዋ ዞን ገብረ ጉራቻና በፊቼ ከተሞች መካከል ልዩ ስሙ አሊደሮ ተብሎ በሚጠራው አካባቢ መሆኑን ድርጅቱ ገልጿል። ድርጊቱ የተፈጸመውን ግንቦት 11 ቀን 2018 ዓ.ም ሲሆን ታጣቂዎቹ ኤፍኤም የተሰኘውን የህዝብ ማመላለሻ አውቶቡስ በኃይል አስቆመው ተሳፋሪዎችን ወደማይታወቅ ቦታ ይዘዋቸው ሄደዋል። የትራንስፖርት ኩባንያው እንደገለጸውም ከ3 ግለሰቦች በስተቀር 41 ተሳፋሪዎች የደረሱበት እስካሁን ድረስ አልታወቀም ተብሏል። ጥቃቱን የፈጸሙት ታጣቂዎችን ማንነት እስካሁን በግልጽ ያልታወቀ ሲሆን ድርጊቱን በተመለከተ ከመንግስት አካላት የተሰጠ ይፋዊ መግለጫ የለም። የአሁኑ እገታ በአዲስ አበባ ደብረ ማርቆስ የትራንስፖርት መስመር ላይ አሳሳቢ የሆነ የመጣውን የጸጥታ መደፍረስ ይበልጥ ያጎላ ሲሆን በአካባቢው ተመሳሳይ ድርጊቶች በተደጋጋሚ መፈጸማቸውን መዘገባችን ይታወሳል። የኩባንያው መረጃ እንደሚያመላክተው ከ4 ወራት በፊትም በተመሳሳይ መስመር ላይ ይጓዝ የነበረ ሌላ ኤፍኤም አውቶቡሶች በታጣቂዎች እንዲቆሙ ከተደረጉ በኋላ ተሳፋሪዎች ታግተው ተወስደዋል። በኦሮሚያና አማራ ክልሎች ዋና ዋና አውራ ጎዳናዎች ላይ የሚፈጸሙ ተደጋጋሚ ጥቃቶችና እገታዎች በመንገደኞችና በትራንስፖርት ባለሙያዎች ላይ ከፍተኛ ስጋት የፈጠሩ ሲሆን ይህም የህዝብ ትራንስፖርት ፍሰትና የዜጎችን የመንቀሳቀስ መብት በእጅጉ እያደናቀፈ ይገኛል። ከአዲስ አበባ ወደ ደብረ ማርቆስ በሚወስደው መስመር ላይ መሰል ጥቃት ሲፈጸም የአሁኑ የመጀመሪያው አይደለም። እንደ አውሮፓውያን አቆጣጠር በመጋቢት ወር 2025 በኦሮሚያ ክልል ሰሜን ሸዋ ዞን ደገም ወረዳ ሊደሮ ከተማ አቅራቢያ ታጣቂዎች በአንድ አውቶቡስ ላይ ጥቃት ሰንዝረው ከ56 በላይ ተሳፋሪዎችን ማገታቸውን መዘገባችን ይታወሳል። በወቅቱም የዓይን እማኞች እንደገለጹት ታጣቂዎቹ በተሽከርካሪ ላይ ተኩስ በመክፈት እንዲቆም ካደረጉ በኋላ ተሳፋሪዎቹን ይዘው ተሰውረው ነበር። ምንጮች አክለው እንደገለጹትም ታጣቂዎቹ በቡድን በመከፋፈል ከፊሎቹ ከአካባቢው ጸጥታ ኃይሎች ጋር የተኩስ ልውውጥ ሲያደርጉ፣ ሌሎች ደግሞ ተሳፋሪዎችን እየደበደቡ ከአውቶቡስ እንዲወርዱ አስገዳጅ እርምጃ ወስደዋል። ሌሎች ደግሞ ተሳፋሪዎችን እየደበደቡ ከአውቶቡስ እንዲወርዱ አስገዳጅ እርምጃን ወስደዋል። በአውቶቡስ ጎማዎች ላይ በተከፈተ ተኩስም ተሽከርካሪዎች መንቀሳቀስ ካቆሙ በኋላ ታጣቂዎቹ ተሳፋሪዎችን እየጎተቱ ገደላማ ወደሆነ ራቅ ያሉ ቦታዎች እንደወሰዷቸውም አንድ የዓይን እማኝ ተናግረዋል። ክስተቱንም አስፈሪ ነው ሲሉ ገልጸውታል። ከዚህ ቀደምም በሰኔ 2016 ከአማራ ክልል ወደ አዲስ አበባ በመጓዝ ላይ የነበሩ ከ100 በላይ የዩኒቨርሲቲ ተማሪዎች በገብረ ጉራቻ ከተማ አቅራቢያ መታገታቸው የሚታወስ ሲሆን ተማሪዎችን ለማስለቀቅም ታጣቂዎች ከቤተሰቦቻቸው ከፍተኛ የገንዘብ መጠን ሲጠይቁ እንደነበር ይታወሳል። የኢትዮጵያ ሰብአዊ መብቶች ኮሚሽን ሰኔ 2016 ባወጣው 3ኛው ዓመት የሰብአዊ መብቶች አያያዝ ሪፖርትን በኦሮሚያና በአማራ ክልሎች ለገንዘብ የሚፈጸሙ እገታዎች በከፍተኛ ሁኔታ እየጨመሩ መምጣታቸውን ማስጠንቀቁ ይታወሳል። እንደ አውሮፓውያኑ አቆጣጠር በጥቅምት 2023 በወጣ ዘገባ በኦሮሚያ ክልል ውስጥ ከቀጠለው ግጭት ጋር ተያይዞ ገንዘብ ለመቀበል መሰል እገታዎች እየተስፋፉ መምጣታቸውን አመልክቶ ነበር። የትግራይ ትምህርት ቢሮ የትምህርት ዘመኑ ቀደም ብሎ እንዲዘጋ ወሰነ። ትምህርት ቶሎ የሚዘጋበት ምክንያትም በነዳጅ እጥረትና በበጀት መቋረጥ ችግር ምክንያት መሆኑን አስታውቋል። የትግራይ ትምህርት ቢሮ በትግራይ ክልል የ2018 ዓ.ም የትምህርት ዘመን ከነዳጅ እጥረት፣ ከደሞዝ መዘግየትና ከፈረሱ ትምህርት ቤቶች መሰረተ ልማቶች ጋር ተያይዞ እየተባባሰ በመጣው መስተጓጎል ምክንያት ከታቀደው ጊዜ 1 ወር ቀድሞ እንደሚጠናቀቅ አስታውቋል። የቢሮ ኃላፊ ኪሮስ ጉሽ የፌዴራል መንግስቱ የበጀት ድልድልና የነዳጅ
አቅርቦትን ማገዱ በክልሉ ውስጥ የመምህራን ደሞዝ በወቅቱና በአግባቡ መክፈል የማይቻልበትን እንዳደረገው ተናግረዋል። ኪሮስ እንደገለጹት መምህራን ለወራት ካልተከፈለ የደሞዝ እጥረት በተጨማሪ በከፍተኛ የነዳጅ እጥረት ምክንያት ለትራንስፖርት በቀን ከ100 ብር በላይ ለማውጣት ተገደዋል። አክለውም የነዳጁ ቀውስ እየተባባሰ በመምጣቱ በግል ትምህርት ቤቶች ልጆቻቸውን ያስመዘገቡን ጨምሮ ወላጆች ተማሪዎችን ወደ ትምህርት ቤት ለማጓጓዝ እየተቸገሩ መሆኑን ገልጸዋል። የትምህርት መሰረተ ልማቶች በመውደማቸው ምክንያትም ቁጥራቸው ቀላል የማይባል ተማሪዎች በአሁኑ ወቅት በጊዜያዊ መጠለያዎች ውስጥ ትምህርታቸውን ለመከታተል ተገደዋል ብለዋል። በሰኔ ወር 2018 ዓ.ም እንዲካሄድ የተያዘው ብሔራዊ ፈተናዎች መደበኛውን የመማር ማስተማር ሂደት ከመቋረጣቸው በተጨማሪ በትግራይ ጦርነት ወቅት የትምህርት ተቋማት በመውደማቸው በርካታ ተማሪዎች አሁንም በጊዜያዊ መጠለያ ውስጥ ባሉ የመማሪያ ቦታዎች ላይ እንደሚገኙ ተጠቁሟል። የትምህርት መሰረተ ልማቶች በመውደማቸው ምክንያት ቁጥራቸው ቀላል የማይባል ተማሪዎች በአሁኑ ወቅት በጊዜያዊ መጠለያ ውስጥ ትምህርታቸውን ለመከታተል ተገደዋል ያሉት ኪሮስ መጪዎቹ የዝናብ ወራት ክፍሎችን ለማስቀጠል ይበልጥ አስቸጋሪ እንደሚያደርጉትም በአጽንኦት ተናግረዋል። በዚህ ምክንያት መጀመሪያ ላይ በሰኔ 30 ቀን 2018 ዓ.ም እንዲጠናቀቅ ተወስኖ የነበረው የትምህርት የቀን መቁጠሪያ አሁን ላይ ወደ ግንቦት 30 ቀን 2018 ዓ.ም መዛወሩን ተናግረዋል። ኪሮስ ለእነዚህ መስተጓጎሎችና ስልታዊ መድሎዎች የፌዴራል መንግስቱ ሙሉ ተጠያቂነትን ይወስዳል ያሉ ሲሆን የክልሉ መንግስት እነዚህን መስተጓጎሎች ለመፍታትና ፍትሐዊ የደሞዝ ክፍፍልን ለማረጋገጥ እንደሚሰራ አክለዋል። በተጨማሪም ህጻናት ወደ መማሪያ ክፍሎች እንዲመለሱ ለማድረግና መምህራንን በተለያዩ መንገዶች ለማበረታታት የሚደረጉ ጥረቶች እንዲደግፉ ለዓለም አቀፉ ማህበረሰብና ለትግራይ ህዝብም ጥሪ አቅርበዋል። የትግራይ ትምህርት ዘርፍ ወደ ውድቀት እየተቃረበ መሆኑን የክልሉ ባለስልጣናት ለወራት ያህል ተደጋጋሚ ማስጠንቀቂያ ሲሰጡ መቆየታቸው ይታወሳል። የ2 ዓመቱ ጦርነትን ያስከተለው አስከፊ ውድመት መልሶ ለመገንባት ከተደረገው ዓመታት ጥረቶች በኋላ ስርዓቱ የኋሊት የመመለስ አደጋ እንደተጋረጠበትም ቢሮ በዚሁ ዓመት መጀመሪያ ላይ አስጠንቅቆ ነበር። የቀውሱ መንስኤም ለትግራይ ክልል መላክ የነበረበት የፌዴራል በጀት ዝውውር መታገዱና መዘግየቱ ነው ተብሏል። የክልሉ ባለስልጣናት የገንዘብ ድጋፉ መቋረጡን ህገ መንግስታዊ አሰራሮችን የሚጥስና የፕሪቶሪያውን የሰላም ስምምነት አፈጻጸም የሚያናጋ ነው ሲሉም በተደጋጋሚ ተከራክረዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ቀደም ሲል ባስተላለፉት ማስጠንቀቂያ እገዳው አስተዳደሩ ለሲቪል ሰራተኞች ደሞዝ መክፈል ወይንም መሰረታዊ አገልግሎቶችን ማስቀጠል እንዳይችል ማድረጉን፣ የገንዘብ እጥረቱን በክልሉ ባሉ ባንኮች ላይ ተጽዕኖ እያሳደረ መሆኑን ገልጸው ነበር። የትምህርት ዘርፉም ከሁሉም በላይ በከፍተኛ ሁኔታ ከተጎዱ መሰረተ ልማቶች አንዱ ነው ብለዋል። በትግራይ የሚገኙ መምህራን እስከ 16 ወራት የሚደርስ ያልተከፈለ ደሞዝ የታገሱ ሲሆን ይህም ብዙዎችን ለከፍተኛ ኢኮኖሚያዊ ችግር ዳርኳቸዋል ተብሏል። አስቸኳይ ጣልቃ ገብነት ካልተደረገ መምህራን ለምግብ፣ ለቤት ኪራይና ለሕክምና አገልግሎት የሚሆን ገንዘብ ለማግኘት እየተቸገሩ መሆኑንና ትምህርት ቤቶች የመዘጋት አደጋ እንደተጋረጠባቸውም ቢሮ ቀደም ሲል አስጠንቅቆ እንደነበር ይታወሳል። ኪሮስ መምህራን ደሞዝ ባልተከፈለበት ሁኔታም ቢሆን በከፍተኛ የነዳጅ እጥረት ምክንያት አሁንም ለትራንስፖርት በቀን ከ100 ብር በላይ ለማውጣት መገደዳቸውን ተናግረዋል። የነዳጅ ቀውሱን በተማሪዎችና በወላጆች ላይም ተጽዕኖ ያሳደረ ሲሆን ትራንስፖርት ከጊዜ ወደ ጊዜ የማይገኝ እየሆነ መጥቷል ተብሏል። ይህ መጠነ ሰፊ እጥረትም በትግራይ ያሉ የህዝብ አገልግሎቶችንም ሆነ የእርዳታ አቅርቦትን ማደናቀፉን እንደሚቀጥል ቀደም ሲል በሰብአዊ ግምገማዎች ላይ የተነሱ ስጋቶችንም የሚያንጸባርቅ ነው። በትግራይ የሚገኙ ትምህርት ቤቶች በጦርነት ምክንያት ከ3 ዓመት ተኩል በላይ ተዘግተው የቆዩ ሲሆን በጦርነቱ ወቅትም በሺዎች የሚቆጠሩ የመማሪያ ክፍሎች፣ ጠረጴዛዎች፣ ሰሌዳዎችና የትምህርት ተቋማት መውደማቸውን ወይንም መዘረፋቸው ይታወቃል። ቢሮ በ2017 ወደ 1.2 ሚሊዮን የሚጠጉ ህጻናት ከትምህርት ገበታ ውጪ መሆናቸውን የገመተ ሲሆን የጊዜ አስተዳደሩ በማያስተዳደራቸው የክልሉ ግዛቶች ውስጥም 500 በላይ ትምህርት ቤቶች ሊደረስባቸው አልተቻለም። ትምህርት ቤቶች ለአገር ውስጥ ተፈናቃዮች መጠለያነት ማገልገላቸውን መቀጠላቸውንም ችግሩን አባብሶታል። በርካታ ተማሪዎች አሁንም ዝናብ ሊያጠቃቸው በሚችልበት ጊዜያዊ መጠለያ ውስጥ እየተማሩ ይገኛሉ ተብሏል። የኪሮስ የቅርብ ጊዜ ማስጠንቀቂያ እንደሚያሳየው የሚመጣው የዝናብ ወቅት በጊዜያዊ መማሪያ ክፍሎች ውስጥ መማርን የማይቻል ሊያደርገው እንደሚችል፣ ውጊያ ካበቃ ከረጅም ጊዜ በኋላም ያለ መፍትሄ የቀጠሉት ሰብአዊ መናጋቶች የትምህርት ተደራሽነትን እያስተጓጎሉ እንደሚገኙ ያሳያል። በትግራይ የሚገኙ መምህራን የፕሪቶሪያውን ስምምነት ከተፈረመ ጊዜ ጀምሮም የደሞዝ መዘግየትን በመቃወም በተደጋጋሚ ሰላማዊ ሰልፍ አድርገዋል።
በ2016 ዓ.ም መገባደጃ ላይ መምህራን የኋላ ደሞዝ እንዲከፈላቸው በመጠየቅ ትምህርት አቁመው የነበረ ሲሆን ጊዜ አስተዳደሩ እየጨመረ የመጣውን ጉድለት ለመፍታት የአስቸኳይ ጊዜ የገንዘብ ድጋፍ ፈልጎ ነበር። በኋላ ላይ በትግራይ የሚገኙ ፍርድ ቤቶች ባልተከፈሉ ደሞዞች ላይ ጣልቃ የገቡ ሲሆን ይህም ጉዳዩ ከኢኮኖሚያዊ ቅሬታ ወደ ሰፊ የመልካም አስተዳደር ፈተና እንዴት እንደተቀየረም ያሳያል። የቅርብ ጊዜው ክንውን ትልቅ ትርጉም እንዲኖረው የሚያደርጉ በቀጥታ የትምህርት የቀን መቁጠሪያው ላይም ተጽዕኖ ማሳደሩ ነው። የትምህርት ዘመኑን ቀድሞ ማጠናቀቅ የክልሉን አስተዳደር አሁን ባለው ሁኔታ መደበኛ የትምህርት ስራዎችን መቀጠል አለመቻሉን በይፋ የሚያረጋግጥ ነው ተብሏል። ኢትዮጵያ በዜጎቿ ላይ እየደረሰ ያለውን ጥቃት የሚከታተል ልዑክ ወደ ደቡብ አፍሪካ እንደምትልክ አስታወቀች። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በህንድ ከተካሄደው የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ ጎን ለጎን ከደቡብ አፍሪካ አቻቸው ሮናልዶ ላሞን ጋር ኢትዮጵያን ላይ የደረሱ ያሉ ችግሮችን በጋራ መፍታት በሚቻልባቸው መንገዶች ዙሪያ መወያየታቸውን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው በሳምንታዊ መግለጫቸው አስታውሰዋል። የሁለቱ ሀገራት ተቋማት የኢትዮጵያን ደህንነት ለማረጋጋጥና መሰል ጥቃቶችን ለመግታት በጋራ ለመስራት መስማማታቸውም ተዘግቧል። ይህንን ተከትሎ ጉዳዩን የሚከታተልና ለጋራ መፍትሄ የሚሰራ የኢትዮጵያ ልዑካን ቡድን ወደ ደቡብ አፍሪካ እንደሚንቀሳቀስም ታውቋል። ከዚሁ ጋር በተያያዘ የኢፌዴሪ ውጭ ጉዳይ ሚኒስቴር ከደቡብ አፍሪካ መንግስት ጋር ኢትዮጵያን ላይ የሚፈጸሙ ጥቃት እንዲቆሙና በጥቃት ፈጻሚዎች ላይ እርምጃ እንዲወሰድ ከሰሞኑ በተካሄደው የብሪክስ ስብሰባ ላይ መጠየቁንም ሚኒስትሩ አስታውቋል። የደቡብ አፍሪካ መንግስት በበኩሉ በጉዳዩ ላይ ክትትል እያደረገ እንደሚገኝና ውጤቱንም እንደሚያሳውቅ የኢፌዴሪ ውጭ ጉዳይ ሚኒስቴር ይፋ አድርጓል። የኢትዮጵያ መንግስት ይህንን ጉዳይ የሚከታተልና ዘላቂ መፍትሄ ለመፈለግ ቡድን አዋቅሮ ወደ ደቡብ አፍሪካ ለመላክም ዝግጅት መጀመሩን አስታውቀዋል። በተመሳሳይ በመካከለኛው ምስራቅ በተለይ በሳውዲ አረቢያ የሚኖሩ ኢትዮጵያውያን ደህንነት እንዲረጋገጥና ህጋዊ የስራ ስምሪት እንዲኖራቸው የሁለቱ ሀገራት መንግስታት በጋራ መምከራቸው ተገልጿል። በጣና ሐይቅ ላይ በደረሰ ድንገተኛ የጀልባ መስመጥ አደጋ የብዙ ሰዎች ህይወት አለፈ። የቅድስት ክርስቶስ ሰምራን ዓመታዊ ዋዜማ በዓል ለማክበር በጣና ሐይቅ ላይ በጉዞ ላይ የነበሩ የኦርቶዶክስ ተዋሕዶ እምነት ተከታዮችን የጫነች ጀልባ ድንገተኛ የመስጠም አደጋ ደርሶባታል። በደረሰው አሳዛኝ አደጋ ምክንያትም ቁጥራቸው በውል ያልታወቀ የብዙ ወገኖች ህይወት ማለፉ ተረጋግጧል። ከተለያዩ አካባቢዎች እየወጡ ያሉ መረጃዎች እንደሚያመላክቱም ጀልባዋ ከ80 በላይ ሰዎችን አሳፍራ በመጓዝ ላይ ሳለች ነው የድንገተኛ አደጋ ሊከሰት የቻለው። ይህንን አስደንጋጭና ልብ ሰባሪ ዜና ተከትሎ የባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ካቴድራል ሰንበት ትምህርት ቤት የተሰማውን ጥልቅ ሐዘን የገለጸ ሲሆን በአደጋውም ህይወታቸውን ላጡ ወንድሞችና እህቶች እግዚአብሔር አምላክ ነፍሳቸውን በቅዱሳን እቅፍ ያሳርፍ ዘንድ ምኞታቸውን ገልጸዋል። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።